and spending every waking moment in the most obese city in America, all to find out if this place is truly as unhealthy as they say it is. I would eat and I would get full, but my mind would tell me, "Oh, it's good, keep going." ከተማዋ በዩናይትድ ስቴትስ ኦፍ አሜሪካ ሆነ በዓለም ደረጃ ከፍተኛ ውፍረት ያለባት ከተማ እንደሆነች መረጃዎች ያሳያሉ። እዚች ከተማ ውስጥ ከሁለት ሰዎች ቢያንስ አንዱ ከመጠን በላይ ወፍራም፣ ከቀሪው የከተማው ሕዝብ ውስጥ ደግሞ ግማሽ ያክሉ ክብደታቸው ከተገቢ በላይ እንደሆነ ይነገራል። ይህ ማለት በየመንገዱ ከሚያያቸው 4 ሰዎች ውስጥ 3ቱ ለከባድ የጤና ችግርና ለድንገተኛ ሞት ተጋላጭ ናቸው እንደማለት ነው። ከከተማው አንደኛ ጫፍ ተነስተው ወደ ሌላኛው ጫፍ ሲጓዙ አያሌ የፈጣን ምግቦች ማለትም ፋስት ፉድ መሸጫዎችን መመልከት እምብዛም አስገራሚ አይደለም። በየ30 እና 40 እርምጃዎች ማለትም በየ2 ደቂቃ ውስጥ ብቻ ወደ 10 የሚጠጉ የፈጣን ምግብ መሸጫ ማለፍ ግድ እስኪመስል ድረስ እየተደመሙ መጓዝ ይኖርበታል። የከተማዋ የከተማ ፕላን ሳይሆን የፈጣን ምግብ መተላለፊያ ኮሪደር ትመስላለች ችሏታል ለተአምር በከተማዋ የተገኙ ሰዎች በሙሉ። ይህች ከተማ የተመሰረተችው ሰዎች ካልጋቸው መነሳት እስኪያቅታቸው ድረስ እንዲወፍሩ ተደርጋ ነው እያሉ ይወቅሷታል። ከተማዋ ዩናይትድ ስቴትስ ኦፍ አሜሪካ ግዛት ከሆኑ መካከል አንዷ በሆነችው የቴክሳስ ግዛት ውስጥ የምትገኘው የማካለን ከተማ ነች። በማካለን የሚኖሩ ሰዎች በቀን ቢያንስ እስከ 3 ጊዜ የፈጣን ምግብ ማለትም ፋስት ፉድን ያዛሉ። ከፍተኛ ውፍረት የሚያመጣ መዘዝን የሚመለከት ትምህርት ቢሰጥ በአንዱ ጆሮ ሰምቶ በሌላኛው ጆሮ ማፍሰስ የከተማዋ ነዋሪዎች ክፉኛ ልማድ ሆኗል። አይደለም የግንዛቤ ማስጨበጫ ትምህርት በውፍረት ምክንያት አንድ የቤተሰብ አባል ሞቶ እንኳን ለሞቱ ምክንያት የሆነ የፈጣን ምግብ ለማዘዝ ደቂቃዎችን የሚያልፉበት ትዕግስቱ የላቸውም ይባልላቸዋል። የአካባቢው ነዋሪዎች የተጠበሱ ዘይት የበዛባቸውና በክሬም የበለጸጉ ምግቦች ላይ ከፍተኛ ፍላጎት እንዳላቸው ይነገራል። ሰውነታቸው በየቀኑ ከሚያስፈልገው በላይ እስከ 3 እጥፍ የሚሆን የፈጣን ምግብ ይመገባሉ። ነዋሪዎቹ ከውሃ ይልቅ በዓመት በመቶዎች የሚቆጠሩ ሊትር ኮካ ኮላ ለመጠጥ ፍጆታቸው ያውላሉ ይባልላቸዋል። ይሄው የነዋሪው ኮካኮላ ፍላጎት ከፍተኛ መሆኑን የተመለከተው ካምፓኒው ታዲያ የነዋሪዎቹን ፍላጎት ለማሟላት አንድ ግዙፍ የኮካኮላ ማከፋፈያ ከፍቶና ወገቡን ታጥቆ ማገልገል ከጀመረ ዘመናት አልፎታል። እግር ጥሎ ታሊያን በምክንያት ከተማዋ ውስጥ ቢገኙና ለ20 ደቂቃ ያክል ውጭ የመቆያ ጊዜ ቢያገኙ አንድም ሰው ሲራመድ፣ ስፖርታዊ ሩጫ ሲያደርግ ወይም በብስክሌት ሲንቀሳቀስ ማየት ዓይንን አሸት አሸት አድርጎ ህልም አለመሆኑን ማረጋገጥ ላያስገርም ይችላል። ከተማዋ ውስጥ የእግረኛ መንገድ፣ የመንገድ ማቋረጫና የብስክሌት መንጃ የሉትም ማለት ይቻላል። የአካባቢው ነዋሪዎች በእንቅስቃሴ አልባነት የኑሮ ዘይቤያቸው ምክንያት በጣፋጭ ምግብ መደብሮች ውስጥ መራመድ እንኳን እስኪያቅታቸው ድረስ ቁና ቁና ሲተነፍሱ ማየት የተለመደ ነው። ይህ ሁኔታ በመላው ማካለን የሚታይ የዕለት ተዕለት ተግባር ነው ይላሉ። ማካለን በሜክሲኮ ድንበር አቅራቢያ የምትገኝ አነስተኛ ገቢ ያላቸው ሰዎች የሚኖሩባት የቴክሳስ ግዛት ከተማ እንደሆነች ይነገራል። በከተማዋ ውስጥም ወደ 150 ሺህ የሚጠጋ ሕዝብ ይኖራል። ታዲያ ለ150 ሺህ ሕዝብ ከ500 በላይ የፈጣን ምግብ መሸጫ ያሉበት ሲሆን ይህም ከአሜሪካ አማካይ መጠን በ6 እጥፍ ይበልጣል ይባላል። የከተማዋ ባህላዊ ምግቦች ሳይቀሩ በካሎሪን የበለጸጉ አይብ የበዛባቸውና የተጠበሱ መሆናቸው ነገሩን የከፋ እንዳደረገውም የሥነ ምግብ ባለሙያዎች ይገልጻሉ። አሜሪካ በምግብ መጠን ወይም ፖርሽን ትልቅነት ትታወቃለች። በማካለን ደግሞ ብዙ ሰዎች ቢጠግቡም እንኳ የቀረበላቸውን የበዛ ምግብ ጨርሰው ለመብላት ይሞክራሉ እንጂ ጠገብኩ በቃኝ ይሉት ቃልን አያውቁትም ይባልላቸዋል። ከሜክሲኮ ባህል ተጽዕኖ የተነሳ በከተማዋ ነዋሪዎች ዘንድ ምግብ ማባከን እንደ ነውር ይቆጠራል። ከነዚህ ባህላዊ ልማዶች ጎን ለጎን ታዲያ ውፍረት እንዲባባስ ያደረገው እንቅስቃሴን የማያበረታታ የከተማ ፕላን መሆኑ ባለሙያዎች ይናገራሉ። ከተማዋ የተገነባችው ከእግር ጉዞ ይልቅ ለመኪናዎች በሚመች ሁኔታ ሲሆን ለእግር ጉዞ ምቹ የሆኑ አብዛኞቹ የመጫወቻ ፓርኮች በከተማዋ ደቡባዊና ምዕራባዊ ክፍሎች የሚገኙ ናቸው ይባላል። ከመኖሪያ ሰፈሮች በመኪና 20 ደቂቃ ወይም በእግር ለመጓዝ ወደ 2 ሰዓት ገደማ ይወስዳሉ። ዓመቱን ሙሉ ባለው ከፍተኛ ሙቀትና በአማካኝ 32 ዲግሪ ሴልሺየስ ምክንያት ከቤት ውጭ የአካል ብቃት እንቅስቃሴ ማድረግ ከባድ መሆኑን ተከትሎም ነዋሪው ንቁ ሆኖ ለመቆየት ብዙውን ጊዜ ለጂም ወጪ ማውጣት ይጠይቃል። ዛሬ በአሜሪካ ከ10 ሕፃናት ውስጥ 3ቱ ከመጠን በላይ ወፍራም ናቸው ይባልላቸዋል። ያ ብቻ ሳይሆን ወደ 60 በመቶ የሚጠጉ በ35 ዓመታቸው ለከፍተኛ ውፍረት ይጋለጣሉ ተብሎ ይገመታል። አንድ የሰውነት ስብ ሴሎች ወይም ፋት ሴልስ ከተፈጠሩ በኋላ በቀላሉ አይጠፉም። ክብደት በሚቀነስበት ጊዜ እንኳን ሊሸበሸቡ ይችል እንደው እንጂ በሕይወት በመቆየት አይምሮ ምግብ እንዲመግባቸው ምልክት ማስተላለፋቸውን ይቀጥላሉ። ያም ሆኖ ግን ነዋሪው መመገቡን ውፍረቱም ወደ ሞት ማጓጓዙን ተያይዘውታል።